የተፈጠርከው ነው የኖርክ ያለው ሆኗል። እሺ እሺ፣ ለምን የተፈጠርከው? ቀጥልሽ። እኔ የተፈጠርኩት ለመኖር ነው ብዬ ነው የማስበው። ምክንያቱም በዚች ምድር ላይ ብዙ ቻሌንጆችን አብሶ ወጣት የሚባሉ የምሬ ነው መልክ ቪዲዮ ክፈት እስቲ ቤንጃሚን፣ መጀመሪያ ለምን እንደተፈጠርክ፣ ምክንያቱም ሪከርድ እንዲደረግ ብዙ ሰው ይየው ገባ ይየው የሚሆን ነገር ያለ ይመስለኛል። እውቀቱም ሰፊ ነገር ነው። ቲሸርት ስላላደረግኩ ነው እንትን ያልገባሁትና ኢየሱስ እንደው በጣም ብዙ ቆንጆ መልከሸጋ የሆኑ ወጣቶችን አፍርቶልናል። ጌታ ስሙ ይባረክ። ኦኬ ዶንት ስቶፕ ማይ ቶኪንግ። እሺ ቀጥለ እና አይ ፐርሰናሊ የምሬ ነው የምልህ አብዛኛው ማለት ነው አብዛኛው ወጣት የተፈጠረበትን አላማ የተፈጠረበትን ነገር ግራ ገብቶት ባለበት ዘመን ላይ ይህንን ጊዜ አልፎ ተሻግሮ የሰው ልጅ እኔ አሁን የተፈጠርኩበት አላማ ምንድን ነው ብትለኝ፣ ለምን ተፈጠርክ፣ ለምንድን ነው የኖርክ ያለው ብትለኝ፣ ለመኖር ነው የምልህ። ለመኖር ማለት ደግሞ ለመኖር ብትለኝ የምትለው ምንድን ነው ቤንጃሚን? ብትለኝ የምትለው ምንድን ነው? አልኩህ እኮ ለምንድን የተፈጠርከው አልኩህ እኮ ጠይቄ እኮ እያወራ ያለው ብትለኝ ማለት ነው። ለመኖር ማለት መኖር ለአንተ ምንድን ነው? መኖር ምንድን ነው? መኖር ማለት ላይፍን ማስቀጠል ነው። ለተፈጠርክበት ዓላማ መኖር ለተፈጠርክበት ዓላማ መኖር ማለት በዚች ምድር ላይ የትኛውም ሰው ሲኖር የትኛውንም ቻሌንጅ ተቋቁሞ የሰማኝ ነው። የትኛውንም ቻሌንጅ ተቋቁሞ አልፎ የሆነ ስቴፕ አለ። ሁሉን ነገር አልፎ አግብቶ ወልዶ ሲኖር ኖረ ነው የሚባለው። ከዛ በኋላ ሞተ ምን አለ አይ ዶንት ኬር። ግን በወጣትነት ዘመኑ የሚፈጠረውን ቻሌንጅ ሁሉንም ነገር ተቋቁሞ ያለፈ ትውልድ ከዛ በኋላ ስለምን ያስባል? ስለመኖር ያስባል። እኔ አሁን ስለመኖር ነው የማስበው፣ ስለመኖር ነው የምጨነቀው። ከዛ በኋላ ምንድን ነው የሚያስፈልገው፣ ምን ማድረግ አለብኝ የሚለው ነገር ሁላ ማደርገው በዛ አንግል ነው። ተረዳኝ አይደለ? ምክንያቱም የሰው ልጅ እኔ አሁን ስለመኖር ነው የማስበው። ሚት አድርጉ ማነው ድምፅ ያስተጋባል። እና በዚህ ስቴጅ ብዙ ወጣቶች በነገራችን ላይ በዓለማችን ላይ ማለት ነው ካሉ ሰዎች ዓለማችን ላይ ከተፈጠሩ ሰዎች 95% እየኖረ ሳለ 5% ራሱን በየቀኑ ራሱን የሚያጠፋ ነው ዓለማችን ላይ። የሚገርም ነው በጣም የሚገርም እውቀት እየፈሰሰ ነው። ምንድን ነው ራሱን አጥፍቶ ነው እንዴ? እውነት ነው። እውቀት ስታክ አደረገ። እየሰሙ ማማት ጌታ ይባርከው፣ ጌታ ይባርክ። ቦታና ቤት እኮ ይለያያል። ይሄ እኮ ስልክ ገብቶብኝ ነው። አንዴ እኔ እስኪጨርስ ድረስ ታገሱ። ከጨረስኩ በኋላ ታወራላችሁ። ግን የእኔን ሲስተም ስታክ የማድረግ እንትን ታይሚንግ ጠብቃችሁ ገብታችሁ የምታወሩ አደበት ከዙ ጥሩ ነው። እና እኔ አሁን በአጭሩ ስመልስልህ የጠየቅኝን ጥያቄ ብዙም የሆነ እንትን የሚል አይደለም፣ ከባድም አይደለም። ቆይ ሽልማቱ ምን ነበር? ትክክለኛ ምላሽ ከተመለሰ ምንድነው ሽልማቱ? ይኸው አይፎን ሶፊ ያደረገው የሚያምር እንትን አለ ፎጣ። እሱን ቁጥቅን ስለሆንክ ፎጣው ቆንጆ ነው። ሶፊ ያደረገው እሱ ይሁንልህ። ምን ፎጣ አጣዋልኩሽ እንዴ? ፎጣ አጣዋልኩሽ? ይኸው ፎጣ አለኝ። መች ፎጣ አጣዋልኩሽ? አለኝ ፎጣ ነኝ። ዋው ያምራል። እና እኔ አሁን ባይዞ ለእንትኑ ለሽልማቱ ብዬ አይደለም። እኔ አይፎን 17 አይደለ እንትኑ ፕሮሰሱ በዛ ከመልሱ ይልቅ እንዴት እንደምናደርግ አናውቅም።
ከአንዱ ወደ አንዱ ነው የሚዘለው እና ግራን የገባን። ራያ ቢዘልማ ጥሩ ነው። እየዘለለ አይደለም ምንም በቃ እውቀት ስታክ እያደረገ በጣም ትንሽ ከበድ ያለ ነው። ቤንጂ እውቀት የበዛ ነው ለመናገር። እኛ የምንቋቋመው አይነት እውቀትም አይደለም ያለው ለመናገር። አብራራው እንዴት ነው? አብራራው ፓስተር ሰላም አለህ? እንዴት ነህ? ሰላም ነው ወይ? አለሁልህ። እንዴት ነህ? አለን። ወደ ጥያቄው ሊድና ለምንድን ነው የተፈጠርከው? እንደ ግሌ ነው። እንደ ግሌ እና እንደ ህዝብ አውራሽ። ሰው የተፈጠረው እግዚአብሔርን ለማመስገን እግዚአብሔርን ለማምለክ ነው። ኦኬ። እግዚአብሔርን ተፈጥረዋል። እግዚአብሔርን የማያመልኩ ሰዎች አሉ። ታዲያ እንዴት ነው ነገሩ? እግዚአብሔር መኖሩንም የማያውቁ አሉ። አዎ ያልተቀበሉ ይሆናሉ። ወንጌልን የማያውቁ እግዚአብሔርን አያውቁትም። አይ ወንጌል ከነጭራሹ ያልሰሙ አሉ እኮ ምድር ላይ ብዙ ሰዎች። እግዚአብሔር እንደፈጠራቸው ካወቁ ወንጌልን ደግሞ መማር ማወቅ አለባቸው። ያው ወንጌልን አላወቁ ማለት እግዚአብሔርን አያውቁትም ማለት ነው። በቃ ሽላቅልልህ ለማምለክ ነው የተፈጠርከው? ለማመስገን ለማምለክ። እሺ ባታመሰግነው ባታመልከው እግዚአብሔር ምን ይቀርበታል? ወይም ደግሞ አንተ በማምለክህና በማመስገንህ እግዚአብሔር ምን ያገኛል? እኔ ነኝ ጸጋን፣ እኔ ነኝ በረከትን የሚጨመርልኝ እንጂ እግዚአብሔር ምንም ክብሩን ሊቀንሰው የሚችል ነገር የለም እኮ። ታዲያ እንደዛ ከሆነ ለማምለክ የተፈጠርኩት ካልክ እግዚአብሔር እሱን እንድታመልከው ከሆነ የፈጠረህ አንተ እግዚአብሔርን በማምለክ እግዚአብሔር የሚያገኘው ነገር ሊኖር ይገባል ማለት ነው። እኔ ድነትን አገኛለሁ፣ መዳንን አገኛለሁ፣ አንተ አገኛለሁ። እነሱ መች ጠየቁ? አንተ ለማምለክ ነው እግዚአብሔር እሱን እንዳመልከው ነው የፈጠረኝ ካልክ እግዚአብሔር አንተ እሱን በማምለክህ ሊያገኘው የሚገባ ነገር ሊኖር ይገባል አይደል? ያለ ምክንያት ምንም ምክንያት የሌለው ነገር አይደረግም እኮ። መለስኩልህ እኮ። እኔ የተፈጠርኩት እግዚአብሔር ለማምለክ። እኔ ባላመልከው ባላመሰግነው ዘወትር ባላመሰግነው እግዚአብሔር እንደፈጠረኝ አልተቀበልኩም ማለት ነው። ስለዚህ እግዚአብሔር አምላክህን አምልክ፣ አንድ አምላክህን አምልክ ይላል። መላእክታኖቹም እኮ ሁሌ ያመልካሉ፣ ማን ነው ያመሰግናሉ ሁሌም። ስለዚህ ሰውም የተፈጠረው እግዚአብሔርን ለማምለክ እግዚአብሔርን ለማመስገን ነው የተፈጠረው ማለት ነው። መልካም። ተቃራኒ ሀሳብ ያለው ሰው አለ እዚህ ውስጥ? እሱ እግዚአብሔርን ለማምለክ ነው የተፈጠረው፣ ብዙዎቹ እንደዛ እያሉ ተቃራኒ ሀሳብ ተቃራኒ ሀሳብ ያለው ከአብራራው። እሺ ቀጥሉ። ተቃራኒ ሀሳብ ያለው ሰው። እሺ አመሰግናለሁ። ማለት አሁን እሱ እግዚአብሔርን ለማምለክ ነው እኔ የተፈጠርኩ ነው ያለና፣ ምክንያቱም ሙስሊሞችም ስላሉ ሙስሊሞችም የግድ እግዚአብሔርን የማምለክ ግዴታ የለባቸውም። ነጻ ፍቃድ ስላለ መጽሐፍ ላይ ሲናገር ዘፍጥረት ላይ ኑ ሰውን እንደ መልካችን እንፍጠር ነው እንጂ የሚያመልከውን እንፍጠር አላለም። መፍጠር የእግዚአብሔር ስራ ነው፣ መርጦ ማምለክ ደግሞ የሰዎች ፈንታ ነው ብዬ ነው የማምን እኔ። እና ሁሉም ሰው እግዚአብሔርን ለማምለክ ተፈጠረ ብዬ አላምንም እኔ። ኦኬ። ፍጹም ወልዴ ቤት ፓስተር እንዴት አመሻችሁ? ሁሉ መልካም አለን። ለምንድን ነው የተፈጠርሽው? እኔ የተፈጠርኩት ያው እግዚአብሔር በእኔ ሊሰራ የፈቀደ ፍላጎትና አላማ ስላለው
ያንን አላማውን እንዳሳካለት ይመስለኛል። ምንድን ነው ያ አላማ? ያ አላማ በምድር ስንኖር እኔን ምሰሉ፣ የኔን መንገድ ተከተሉ፣ መስቀሌን ተሸክማችሁ ተከተሉ፣ ከዓለም ጫፍ እስከ ዓለም ጫፍ ሄዳችሁ ወንጌልን ለዓለም ሁሉ ስበኩ ብሎናል አይደለ? በጌታ እስከሆንን ድረስ ስንፈጠር ያንን አላማ የእግዚአብሔርን አላማን በጎ ፍቃዱን ልናከናውን በአምሳሉ ፈጥሮናል። ሲፈጥረንም ደግሞ ያለ ምክንያት አልፈጠረንም። አንድን ሰው እግዚአብሔር ሲፈጥር በአምሳሉ ሲፈጥር የራሱ እስትንፋስ ነው በአንድ ሰው ውስጥ ያለው እና ያንን እስትንፋስ አክብረን በምድር ላይ ደግሞ ተሸክመን የምንዞረው በእኛ ውስጥ የኛ ስጋችን የኛ አይደለም። የእሱ ፍቃድ የሚያድርበት የእሱ አላማ የሚያድርበት የኛ ማንነት ያለበት የኔ አስተሳሰብ፣ የኔ ፍላጎት፣ የኔ ፍቃድ በእኔ ስጋ ውስጥ ሆኖ ግን የእሱ ምኞትና የእሱ አላማ በእኔ ስጋ ውስጥ ሆኖ ለሌሎች ትምህርታዊ ሌሎችን ማስተማር የምችልበት መንገድ፣ ለሌሎች ሞዴል የመሆንበት መንገድ ነው በእኔ ውስጥ ያስቀመጠው። በአምሳሉ እስከፈጠረኝ ድረስ ያንን የእሱን ፍቃድና የእሱን ፍላጎት ብቻ በምድር ላይ አሳክቼ ወደ እሱ እንዲሄድ ነው በዚህ ምድር ላይ ያመጣኝ ማለት ነው። እና ብችልና ፍቃድ እንደ ፍቃድ ቢሆን እንደ እግዚአብሔር ፍቃድ ቢሆን እሱን ብቻ መስዬ ዓለምን አትምሰሉ አይደል ያለው? ዓለምን ሳልመስል እሱን ብቻ መስዬ እንደሱ ፍቃድ እንድመላለስለት እንዲረዳኝም ጸሎቴ ነው። እንደገና ደግሞ ሌላው ለሌሎች ምሳሌ ሆነን ሌሎችን ደግሞ ሰፖርት አድርገን ሌሎችን ከተያዙበት ድዊ ከተያዙበት ችግር አላቀን በእኛ ምክንያት ደግሞ እግዚአብሔርን እንዲያመሰግኑ ለሰዎች ምክንያት መሆን እንዳለብን ፊል አደርጋለሁ እና ያለ ምክንያትማ አልፈጠረንም። ያለ ምክንያትማ አልፈጠረንም። ምክንያቱ ምንድን ነው ነው እንጂ ያለ ምክንያትማ ስላልተፈጠርን ነው ለምር የተፈጠር ነው እያልን እያወራን ያለ ነው። እኔ የመፈጠር ምክንያት እሱን እንዳመሰግን የእሱን ፍቃድ በምድር ላይ እንድሞላ እና እንዳመላለስ እሱ የሚፈልገውን ነገር ብቻ ማመላለስ እንድችል ዓለምን መስዬ ሳይሆን እሱን መስዬ መስቀሉን ተሸክሜ እንድከተለው ነው የእሱ ፍቃድ የተፈጠርኩበት ዓላማ። የማንን መስቀል ነው የምትሸከመው? የክርስቶስን መስቀሌን ተሸከሙና ተከተሉኝ አይደል ያለው? እሱን መስዬ አሁን ብዙን ጊዜ የቱ ጋ ነው መስቀሌን ተሸከሙና ተከተሉኝ ያለው? ምን ላይ ነው? እሱ ፍፄ ሶፊ እስቲ እኔንም ግራ አጋባኝ። እስቲ ጠይቀኝ። ቆይ ፍጹም ትጨርስ። አዎ ይሰማል ፍጹም። ኔትወርክ ነው መሰለኝ። እሺ አገኘሽው? የቱ ጋ ነው መስቀሌን ተሸክማችሁ ተከተሉኝ ያለው? መስቀሌን ተሸክማችሁ ሂድ ያለው ማቴዎስ ይሰማል? ማቴዎስ ምን ማቴዎስ 16 ምናምን አካባቢ እኮ ምን ይላል ታዲያ? መስቀሌን ተሸከሙ ነው። አይ ይመስለኛል። ይቅርታ ኢንተራፕት አደረግኩኝ። ግን ያው ለምን ተፈጠርኩ የሚለው ጥያቄ እንደ ክርስቲያን በመጽሐፍ ቅዱስ ከመለስ ነው ኤፌሶን ላይ ያለው እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን የሚለው የኤፌሶን
2:10 በቂ ነው። ግን የሰው ልጅ ለምን ተፈጠረ የሚለው ቅድም የሚያምኑ ሰዎች የሉም እንዳልከው። ኦፍኮርስ ዓለም ላይ ሁሉም ሰው አማኝ አይደለም። ይሄ ደግሞ ኤፌሶን አንዴ ብዙ ሰው እሷ የምጠቅሰውን ጥቅስ ስለጠቀሰ አንዴ ማጥራት ይፈልጋል። መስቀሌን ተሸክማችሁ ተከተሉኝ ይላል ብሎ ብዙ ሰው ስለሚል እሱን እናጥረው እና ማቴዎስ 16:4 ላይ ያለውን ቃል ነው እያልሽ ያለሽው አይደለ? እኔ ነው አዎ እኮ እሱ ላይ ታዲያ መስቀሌን ተሸክሟችሁ ተከተሉኝ ይላል እንዴ? ሲጀመር ማን ነው የክርስቶስን መስቀል ተሸክሞ መከተል የሚችልስ? ወደዛ ልመጣልህ ነው። እኛ እዚህ ጋር አሁን በምድር ላይ ስንመላለስ የስጋን አብዛኞቻችን የስጋን ፍቃድ ነው እያከናወንን ያለ ነው። እንደዚህ አድርጊ እሺ፣ እንደዚህ አድርጊ። ማቴዎስ 16:24 ክፈችና አንብቡ። እድል ልስጥሽ። እሺ አንዴ ሰከንድ ስጠይቅሽ። ብዙ ሰው ይህንን ቃል መስቀሌን ተሸከሙና ተከተሉኝ ይላል ምናምን ስለሚል አንቺም ስላነሳሽው እስቲ እናንሳው። ከዛ የቱ ጋር እንደሚል እስቲ እንየው። ወይም ችግር የለም ኡስማንን ላስመብብልሽ። ኡስማን መሐመድ እንደምን አሉ? አለን ፓስተር እንዴት ናቸው? እስቲ ያን